ቲክቶክ አዋርድ ስለሚባለው ነው። በተለይ ደግሞ ዘንድሮ የተመረጠው ልጅ ጥሩ ነው። አመራረጡ ጥሩ ነው። ቅን ነው። ተንኮል፣ ምቀኝነት የሌለበት ብዙዎችን ለመርዳት ያሰበ የሚመስል እንደዛ አይነት ልጅ ነው። ጥሩ ነው። የራሱን ኮንቴንት ይዞ ነው የመጣው። ግን አመራረጣችሁ ላይ ጥሩ ሆኖ አንድ 5 ቲክቶከሮችን ብታካትቱ ከ1 እስከ 5 ማንኛውም እንደሚያደርገው ከ1 እስከ 5 ሰው እንኳን ቢያንስ ተካቶ አንደኛ ለወጣው እንደ ማንኛውም ጊዜ ጠቀም ያለ ነገር ተሰጥቶት ለምን እንደው ወረቀት እንደው የምስክር ወረቀት አትሆኑ? ለምንስ 5000 ብር አትሆኑ? ለሞራላቸው ከ1 እስከ 5 ልጆች ተመርጠው ለሞራላቸው እንደዛ መደረግ ነበረበት። ትንሽ ማካተት ነበረበት ሌሎችን። ስንት የሚያስቅ ነገር የሚያዝናና ነገር በጠፋ በቀነሰ ሳቅ የሚያስቅ ነገር ፈጥረው ከአእምሯቸው ፈጠራ ነው። ይሄ ፈጥረው የሚያቀርቡ ልጆች አሉ፣ ብዙ ኮሜዲ ነገሮች። ስለዚህ እነሱም ቢካተቱ ጥሩ ነበር። ተመራጯም አብራ የነበረችውም ሆነ ከሱ ጋር ውድድር ያደረገችው ያው ናቸው። ከዝንጀሮ ቆንጆ ምን ይመራርጡ እንደሚባለው ነው። እሱም የራሱን ሀሳብ የራሱን ኮንቴንት ዘር፣ ሃይማኖት ሳይነካ ብሔር ሳይነካ ግለሰብን ሳይሳደብ ጥሩ ነገር ነው ይዞ የቀረበው። በራሱ የራሱ መብቱ ነው። ህዝብ መርጦታል። እንኳን ተመረጠ፣ ለበጎ ነው። እንደውም እግዚአብሔር በሱ አድሮ የሚረዱ ሰዎችን ሊረዳ ይሆናል። በሰው አድሮ አይደለ እግዚአብሔር የሚረዳው መቼም ሰው ምክንያት አድርጎ ነው። ስለዚህ ምክንያት ሊሆን ይችላል ይሄ ልጅ ቅንም ስለሆነ። እሱ ጥሩ ሆኖ ሳለ ለፎሎወር ብዛት ደግሞ ተነስቶ ብሔር የሚሳደብ ሰው ግለሰብ የሚሳደብ ምን የሚሳደብ ስንቱ አለ። ልክ የስድብ ፋብሪካ ኢትዮጵያ ውስጥ የተቋቋመ ምን ነው የሚመስለው? ካልተሳደባችሁ እየታመንም ፎሎወርም አታገኙም ተብሎ የታወጀ ነው የሚመስለው። ተነስቶ ማንም ነው ሲሳደብ የሚውለው። ቪውና ፎሎወር የሚያገኙትም እንደነዚህ አይነት ሰዎች ናቸው። በሱ ከሆነ ግን ይህ ልጅ በእርግጥ በምርጫ ነው፣ በድምጽ ብልጫ ነው ተመርጧል። ህዝብ መርጦታል። ግን ለወደፊቱ የተወሰኑ ወጣቶችን ቢካተቱ የወጣቶች ሞራል ቢጠበቅ ጥሩ ነው። እንደሱ የሱ ተመሳሳይ ነገር አስቂኝም ሆነ አዝናኝ የሚሰሩ ብዙዎች ስለሆኑ የትኛው ፍልስፍናና የትኛው ምን ተነገረና ነው? ያው ነው፣ አንድ አይነት ተመሳሳይ ነገር ነው የሚቀርበው። ምርጫ ላይ ቀረቡት የተለየ ነገር ይዞ ለቀረበ አይደለም ምርጫው እንትኑ የተዘጋጀው ዋንጫውን ቢሆን። ስለዚህ ይስተካከል።